ሰላም ጤና ይስጥልኝ። እንዴት ናችሁ አድማጭ ተመልካቾች፣ የሩትዬ ቤተሰቦች፣ ሩቲ ግሬስ እንዴት ናችሁ? ደህና ናችሁ እያልኩኝ እንግዲህ መጥቻለሁኝ። እንዲሁም ስኬቶች እንዴት አላችሁልኝ? ለቻናላችሁ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እኔም ጎጃም ሚዲያም አገሬንም መዘዝ አድርጌ እንግዲህ በሎኬሽን እኔ እንደ ሌሎቹ አይደለሁም። እንግዲህ ዝና ብቻ ጉራ ብቻ አይደለም እዛው ከተወለድኩበት አካባቢ ወይንም ካደኩበት ወይንም ከመስኩ ከቦረኩበት እንግዲህ ሎኬሽኑን ላካረግና እዛው በሩ አጠገብ አድርጌ እናቴንም ማየት እችላለሁ። በነገራችን ላይ ከተማውን በሙሉ ማምጣት እችላለሁ። ስለዚህ አሁንም እናንተ ደግሞ ውሃ ዶዶ አሸዋ ቀሪ ነው፣ ቁጭ በሉናው ጋር ፍቅር አላቂ ነው እንደተባለው እንግዲህ እየመጣሽ ተኝ የኛ ቤት ሰፊ ነው እንደተባለው እያደረጋችሁ ነው። ስለዚህ ፍቅር እንግዲህ መግቢያ የሰራችሁ ፍቅር ናት በአቶ ጫኔ ቻናል ማለት ነው። ስለዚህ አቶ ጫኔ እንግዲህ ሁለቱንም እንግዲህ ከዛም ጠበቃ ከዚህም ጠበቃ አስቀምጦ እንግዲህ ሁለቱን ሶስቶቹንም እንግዲህ እያገጫጫ አንዷን ደግሞ ነፃ ለማውጣት እንግዲህ ለወደንሱ ይምሰል እንግዲህ እየተደረገ ያለው ነገር በጣም ያማል፣ በጣም ይከብዳል። አንዳንድ ጊዜ አብሬ የበላኋቸውን ማድ ላይ አብሬ የቆረስኳቸውን አሊያም ደግሞ ብዙ ነገር የተደራረገውን ሰው ያንን ነገር እንዴት እንደዚህ ሊሆን ይችላል? እኔ አንዳንድ ጊዜ ተው እንደዚህ አይነት ነገር አታድርጉ ብዬ ስላችሁ እሺ አትሉም ማለት ነው። ሀቂቀትን ሀቅ ለመናገር ማለት ነው። ገባችሁ? በቃ የሰው ልጅ ያንን ሰው ግዴታ ለማሳመን እንዴ ወደንሱን በነገራችን ላይ የኤርሜላ ልጆችም እኮ ነቅተዋል እኮ አንዳንዶች ናቸው እንጂ ነቅተዋል። ለምን እንደዚህ አይነት ትዳር የለም? እኔ አሁን ወይንም ደግሞ ወደንሱ አሁን እንደዚህ አይነት ትዳር ቢኖርበት ማን አሁን እንደዚህ የሚያደርግ ሰው አለ? እንደ ሀቅ ለመናገር እንደዚህ አይነት ትዳር አለ ብላችሁ ታስባላችሁ? የለም እኮ። እነዚህ ሰዎች ምንድነው ሩታና አብርሽ መሪ ናቸው ማለት እኮ ነው ጋይስ። የምሬን ነው። ፍቅርና ሄርሜላ በቃ መተው አንድ ላይ ለመስራት እነሱን ለማገዝ ወይ ደግሞ አብርሽና ሩታ እነሱን ለማገዝ ተመካክረው ያደረጉት ነገር ነው። ይሄ እንደኔ ታይም ማለት ነው። እንዳየሁት እንደዚህ ነው እንጂ የሚመስለኝ መሪ ናቸው እናውቃለን፣ ፌመሶች ናቸው። ግን ደግሞ አንድ ላይ እየተቀመጡ እነዚህ ሰዎች በቃ መተው አባገነን የሆነ ቪዲዮ ሁልጊዜ በሱ ይለቀቃል። በነዛ ደግሞ ያችን ደክሞታል። በነገራችን ላይ አብርሽ የሆነ ደክሞታል፣ በቃ ደክሞታል። እኔም ደክሞሃል ልጅና ሚስትን ይዘህ እያረፍክ ና ቶሎ እስኪ እነ ብሩክና እነ ሀይሚ የባልና የሚስት ቻናል ብለው ደግሞ ከፍተው መጡ፣ ሶስተኛ ማለት ነው። ስለዚህ አንተ ውሃ በላህ፣ አንተ ከመሀል ሀገር ቀረህ። እነሱ ቀን ቪዲዮቸውን ይለቃሉ፣ ማታ አንበሳቸውን ይለቅማሉ። ከዛ ደግሞ አንበሳቸውን ለቅመው ደግሞ ሲያድሩ ደግሞ ብር የለመደ ሰው የበላ ሰው ከባድ ስለሆነ ድጋሚ ደግሞ ይሄዱና ምን ያደርጉልሃል መሰለክ? ቦቲም ላይ ቁጭ ብለው ያድራሉ፣ ቦቦ ላይም ቁጭ ብለው ያድራሉ። ስለዚህ አሁን ሩቲና ፍቅርዬ ለምን እንደምትገጥሙ ግራ ገብቶኝ ነው። ይቅርታ አድርጉልኝ። የኔ ቪዲዮ ደግሞ እየተበላሸ ነው። ዛሬ የለቀኩት ቪዲዮ ምንም ትርጉም የለውም። መጨረሻ ላይ ጨለማ አደረገው ማለት ነው። ምን እንደያዘው የማውቀው ነገር የለኝም። ምን እንደጋረደው ምን እንደበላው አላውቅም። እንግዲህ ጋይስ ቻናሌ ምን እንደሆነም አላውቅም። በለው በቃ ጉርድም አድርጎ ባህሩን ውሃውን አስመስሎ ይዞት መጣ። ሸፍኗቸዋል ማለት ነው። ለሮች ቪዲዮ ማለት ነው። ይቅርታ አፋር እዚህ ጋር ቪዲዮ የተበላሽ ቪዲዮም የለኝም ነበር። ቆንጆ ቪዲዮ ነበር ማድረሳችሁ፣ ግን በጣም ነው የገረመኝ። ሰላም ወገንታቶች እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ክርስቲያን እህቶች ወንድሞቼ ሰላም ጤና ይስጥልኝ ብያለሁ። ለዚህ ቻናል አዲስ ሆናችሁ እንግዲህ ሰብስክራይብ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እኔ ቻናሉን ለምን እንደፈራችሁት አላውቅም። እኔ ጎጃም ነኝ፣ የተለየ ነገር የለ፣ የመጣ ነገር የለ። ለምን ቻናሉን ሰብስክራይብ እንደማታረጉት አላውቅም። እህቶች ይብን ታውት ሌላውን 500 እንኳን አልገባችም። በጣም ነው ማዝነው። የአም ሶሪ ብለናል። ለማንኛውም ሲቀጥል በሁለተኛ ደረጃ ደግሞ በጣም የሚገርም ነገር፣ በጣም የሚያሳዝን ነገር ፍቅርዬና ሩትዬ በዛ ልክ መነጋገራቸው እኔ በጣም ነው ያዘንኩት። ሀቂቀትን እውነት ለመናገር ይሄ ሁሉ ደግሞ የአቶ ጫኔ መልእክትና የአቶ ጫኔ ትዕዛዝ ነው። አለመታደል አለመማር፣ አገዳ ለአገዳ ቁረን ለቁረን እሄድና እንላለው ረፉ የጥርሷ ውቅራት እየታየ ዘርፍ እኮ ነው። እርጉማ ጎንብሶ ይለምናል እድሜን ሰጠሺ በሽታ ከነዘላለሜ ወረታው ጫንዬ ወደ ቤት ገብታ ይሄውን ብላና እስቲበልና እናናቡ እኔስ ደከመኝ። አሁንስ የእውነት ደከመኝ እኮ የእውነት ድክም አለ። በቃ ድክም በቃ እኔ እንጃ ምን አይነት እኔ አንድ ቪዲዮ ለመስራት እኮ የሰው ልጅ በጣም ይደክመዋል። እና እነዚህም አሁን ተጨፋጭተው ነው ለአንድ ቪዲዮ ብዙ መስዋዕትነት ተከፍሎ ነው። ግን አሰላለፋቸው እንዴት እንደሆነም ባላውቅም ካሜራ ተደግኖ አሰላለፋቸው እንዴት ነው? መጀመሪያ ካሜራማኑ ነው የሚሰለፈው
ወይ ቪዲዮ ሰሪ ናቸው የሚሰለፉት። እሱ ላይ ግራ ገብቶኛል። እኔም መቧከስ እፈልጋለሁ አሁን ኢትዮጵያ ገብቼ እንኳ ባለቤቴ ጋር ልቧከስ ባለቤቴ ጋር ይሻላል ወይስ እስቲ እኔም ላውሰድ ስለቶቼ እስቲ እኮ በኮሜንት አስቀምጡልኝ። እኔም ባለቤቴ ጋር መቧከስ ነው የሚሻለኝ ወይስ ሌላ ሰው ልጨምር? ሴቶች እኔ ሴት ላስጠጋም ይቅርብኝ። ሴቱ ሶሻል ሚዲያ ላይ እንኳን በለጠችኝ። ሶሻል ሚዲያ ላይ ቀድማ ሄደ